መፈጠር አስጠላኝ እሳት ትላትሉ ሲፈራረቅብኝ ምክንያት ድነት ጌታ የሰጠነ ለነዲያን መጹት ብሎ ሲመክረነ ለኃላፊው ንብረትኛ ግን ሳሳነ የሚቀምሱት አጥተው በበረንዳ ወድቀው የሚለብሱት አጥተው ገላቸው ታርዘው ሰርተው እንዳይበሉ እግር እጀላቸው አይተው እንዳይሄዱ ብርሃን የላቸው ጌታ ሊታዘበን ስላስቀመጣቸው ስለ እግዚአብሔር ብለህ ዝም አትበላቸው አንተ ከምትበላው አካፍለህ ስጣቸው ከተማው ገጠሩ ሙስሊም ክርስቲያኑ አሕዛብ ካቶሊክ ጴንጤው መናፍቃኑ ክርስቶስን ክደው ለአጋንንት አደሩ ዋይ ሰው ነገር ተመልሶ ጭቃ ተመልሶ ካፈር ይህንን እያወቅህ ኃጢአት ትሰራለህ እውነቱን ቀይረህ ሐሰት ታወራለህ ጨረቃ ላይ ወጡ ዓለምንም ዞሩ ሰውን አስመስለው አሸንጉሊት ሰሩ ነፍስ ቢያቅታቸው አንድ ኃይል አላሉ አቤት የሰው ሥራ አቤት ፍልስፍና የሁሉም ፈጣሪ ማለቱ ቀረና ለዓለማዊ ሥራ ይላል ደፋ ቀና እንዲህ ተናገረ ፈጣሪ በቃሉ ስልጣንን ለመያዝ ይሽቀዳደማሉ የዱር አራዊትም ሜዳ ይወጣሉ የዱር አራዊቶች አይደሉም አራዊት ደስታ ይቅርብነ ሀብትም ሆነ ንብረት ብለው ነበር በቃ ይገዳም የመነኑት እስከ ሕይወት ፍጻሜ መጽናቱ ቀረና ለስልጣን ሽኩቻ ይላል ደፋ ቀና ስልጣኑንም ይዞ እውነቱን አይፈርድ ሲያዳላ ይኖራል ለዘመድ አዝማድ የኔ ቢጤ ድሃ ስልጣን ቢጠይቀው 10,000 ብር አምጣ ያለዛው ጣለው በመጽሐፈ ብርሃን እንደተነገረ ጋብቻ ሊያደርጉ ጌታ በፈቀደው አለው አለይ ቃል ኪዳን ተጋብተው በቤተ ክርስቲያን መሐላ ፈጽመው ሃይማኖት ቀረና ገንዘብን አፍቅረው የክርስቶስ መስቀል ፈረሰ መሐላው አታመንዝር ብሎ ፈጣሪ ማዘዘ በዝሙትስ ፍቅር ማን ነው ያልተያዘ ለትዳር አጋሯ አርሷ ከታመነች በመጽሐፍ ቅዱስ እንዲህ ተነገረች ከከበረም እንቁ እጅግ ተሰረች ይህንን የሚያስብ ሰው ማን ነው ያለ ከዳቢሎስ ስራ ከዝሙት ያልዋለ ዋንቺ ሴት ክርስቶስ አያሉ አሳምሮ ሰርቶሽ ውበቴም ማንሶኛል አይበቃኝም ብለሽ ጥፍርሽን በቀለም ታሸበርቂያለሽ አይንሽንም በኩል ትመገመጊያለሽ ሊፕስቲክ ከንፈርሽን ደግሞ ትቀቢያለሽ የወንዱን መሳሪያ ሱሪውን ተቀበል ህዝብንም ገዝተሻል ክላሽን አንግተሽ ሌላ ነገር ከቶ ከእንግዲህ ምን ቀረሽ ዳግም ምጽአት ብቻ ፍርድ የሚጠብቅሽ ክርስቶስ ቀረና ቆሌ አድባር እያሉ ከጠንቋይ ቤት ሂደው ለመናፍስት ማሉ ከመናፍስት ጥሪ ከጠንቋይ ያልሄደ የሰው ሀብት ፈልጎ እጁን ያልሰደደ እውነቱን በሐሰት ለውጦ ያልካደ አሁን የት ይገኛል በሰው ያልፈረደ አይ ነገር የምበላው እህል አለቀብኝና ከአንድ ሀብታም ገንዘብ ተበደርኩኝና ብድሬን በልቼ ያን ዘመን ወጣሁት በአመቱ ጠየቀኝ አላውቅህም አልኩት በምድር ሀብታም ላይ ችግር አላየኝም በሰማይ ስጠየቅ ምላሽ ግን የለኝም እንዴት ብዬ ልቅረብ ከፈጣሪ ደጅ ጽድቅ አይገባኝም ኩነኔ ነው እንጂ ጾምን ያልገደፈ ያልሻረ ሴት አለ የዛሬ ልብላና ነገ ልጹም አለ ነገን ደግሞ ነገ ሄደ የገደፈው ንስሐ ሳይገባ ክርስቶስም ጠራው ወዮልህ ሆቴሉ አንተ ጭፈራ ቤት በአርብና በሮቡ በሬውን አረዱት ሰፊ ዳር የለ ሁዳዴንም በሉት ሰዓቱ ሲደርስ የኃጢያን መከራ የሚጥመው እህል ይሆናል መራራ ተኩላዎች መጡ የበግ ለምድ ለብሰው ሰውን ሊያሳብዱ ካጋንንት ጋር ሆነው ክርስቲያን ሆይ ንቃ ቀበሮ እንዳይነጥቅህ በዚያች ፍርድ ቀን ሲሆን እንዳይጥልህ ወይንና ትርንጎ ዛሬ ተፈጠረ ወይን ተላቀና መዳብ ተከበረ ወርቅ የተባለው ክርስቲያን ናቸው መዳብ የተባለው አረመኔ ነው የፍካረ ኢየሱስ ትንቢቱ ደረሰ ውሃማ ሸቅቦ ወደ ላይ ፈሰሰ ያልተረጠረውን ሄደ እየነገሰ ክርስቲያን በሙሉ ጾም ጸልይ ስገድ በሰላም እንድታልፍ ያን ባህር ሞገድ ሰው ሁሉ ለጾለት አሁኑ ይነሳ እግዚአብሔር ሲመጣ ነው ያረሳሳ በምድር ሲኖሩ ጾም ጾለት ስግደት ያሳስባል እንጂ በዳግም ምጽአት ሰዓት አይስራ ወደ ቅን ይምራው ያን ዘመን ሲመጣ ክፉን ግራ እንዳይገባው ሰው ሁሉ ለእግዚአብሔር ምን አለ ቢገዛ የፈጣሪን ትእዛዝ በአይ እንደዋዛ 10ሩን ትእዛዛት ያላከበራችሁ ዳቢሎስ በደስታ ቆሞ ወሰዳችሁ የእግዚአብሔርን ትእዛዝ ያላከበራችሁ በጠንቋይ በዝሙት የተራመዳችሁ ኋላ ያምላኬ ቃል ምን ይፈርድባችሁ ድው እየጠየቀ ዋስኖ ያስፈታ ዋጋውን በሰማይ ይሰጠዋል ጌታ ሃይማኖት ተማሩ ሁሌ እየተባልነ እኛ ስረሳ ነው ትሉ ባልበላነ ዓለም ተፈጸመ ትንቢቱ ደረሰ ደንበርም ተገፋ ዋርሳም ተወረሰ ቤተ ክርስቲያን ላይ ስንሰበሰብ የእመቤቴ ማርያም ታምር ሲነበብ ለወዲያው ሰው ሁሉ በልቡ ያዝናል ከግቢው በራፍ ላይ ጥሎት ይሄዳል ከመንገድ ላይ ሲደርስ ጠብን ያስባል ከቤቱ ሲደርስም ሰውን የሚያማል ይህንን ሲሰማ ሰይጣን ተደሰተ ሌሎቹን አመጣ እየጎተጎተ እንጫወት ብሎ ቡናንም ማስፈላ ወንድሙ በሐሜት ሊበላ ቡናን ማስቆነኑን ወቁ ሁላችሁ አይቆጫችሁም ወይ ሰይጣን ሲወስዳችሁ ከሰው ራሱ ነው ጮሁ ሰይጣናት መቋደሻው ቡና ስለቀረበት
ፉሽጃ ይላል ሲጀምራቸው ሰይጣን ፈረሰኛው ተሰቅሎባቸው ቡናው ተቆላና ሲፈላላቸው ባዋራት ጀመሩ ተገልጦ አይናቸው ጭሱም ተጨሰለት ከበራፉ መቃ ሊሰግዱ ጀመሩ ለሰይጣን አለቃ ቡናውም ተቀንዳ ፍንጃል በሚሉት ሰይጣንም ቁጭ አለ ከሰው ቅንጭላት የሚገርመው እኮ የሰይጣን ጥበቡ ከመለኩሴዎች ላይ ቁጭ ይላል ከቆሙ ሰይጣን አፈር ብላ ሰይጣን ለፈለፈ አበዛ ጩኸት ተሰቃየሁ አለ ቡናው ቀርቶበት ሰይጣን አፈር ብላ አፈር ያስበላህ እግዚአብሔር አምላኬ ባጭር ያስቀርህ መለኩሴም በሙሉ ታሳስታለህ ቆባቸውን ሁሉ ታስወልቃለህ ሰው ግን አያውቀውም የነፍሱን መሻጫ ፍንጃል ብለው ጠሩት የሰይጣኑን ዋንጫ የቡናውን ማፍሊያ ይሉታል ኩስኩስት የዳቢሎስ ምስል መሆን አለበት የፍንጃል መዘርጊያ ገንዳ ረከቦት ሰይጣናት በሙሉ የሚሰግዱበት የዳቢሎስ ተገዥ የሚያመልኩበት ይህ ነው ማምለኪያቸው የነሱ ታቦት ቡናውን አፍልተው የመጀመሪያውን ይሉታል አቦል ሊዘለቅ አይችልም የሰይጣን አመል የሁለተኛውን ስም አወጡለት ለመጣው ሰውዬ ቶና አጠጣሉት ደግሞ ሶስተኛውን ይሉታል በረካ ይስሙ ተነሱ የሰይጣኑን ዱካ እስኪ ግደላችሁ የሰይጣን ጣዖት ፈጣሪ ታውቃለህ ብላችሁ ተውት አንዴ ቆሌ አድባር አንዴ ፈጣሪ ብሎ ከማለት በኢየሱስ ክርስቶስ በስቱ ነው መጽናት ቡናን እየጠጡ ደግሞ ሰው ማማቱ ታሪኩ መቻል ቃል አረ ስንቱ እንግዲህ በቃል አበዛውባችሁ በዚህ ስነ ጽሁፍ ልስተናበታችሁ ክፉ ብዬ እንደሆነ ይቅርታ ሁላችሁ በሉ ደህና ሁኑ በዚህ ቋጨሁት እግዚአብሔር አምላኬ ያድለን የንስሐ ሞት ወስላም